እሺ ተመልካቾቼ ዛሬ ደግሞ ቅቤ ነው ማነጥረው። የቅቤ አነጣጠር በእርግጥ በሀገራችን ቅቤ አነጣጠር አዲስ ነገር ሆኖ አይደለም፣ ግን እንደየሰው ሙያ ስለሚለያይ እኔ ደግሞ የራሴን ሙያ ነው ማካፍላችሁ እና ይሄ ለጋ ቅቤ ነው፣ ቆንጆ የእንጭን ቅቤ ነው። ይህንን ቅቤ አንጥሬ ታዩታላችሁ ማለት ነው። በጣም አሪፍ ቅቤ ነው። ያው የምታውቁ ታውቃላችሁ የእንጭን ቅቤ በጣም ቆንጆ ቅቤ እንደሆነ እና ይሄን ይመስላል ቅቤው። ይሄንን አነግሮውና አድራለሁ። እንዴት ነው ማነግሮ እናያለን አብረን ማለት ነው። ተከታተሉ። እየቀለጠ ነው እንግዲህ ማንጎር ማለት እንዲህ ነው። ያው ቀልጧል አሁን። ከዛ ንጥብ እንዲያደርገው ምን እናደርግ መሰላችሁ? ቀዝቃዛ ውሃ እንጨምርበታለን። ጥብ እንዲያደርገው አሁን ቀልጧል። ይኸው ቀዝቃዛ ውሃ አዘጋጅቻለሁ። እንደዚህ ካደረግን በኋላ ማውጣት ነው ማለት ነው። ጠዋት ደግሞ ሳጠላው አሳያችኋለሁ። እናንተ ብቻ ተከታተሉ። ይኸው በአንድ በኩል በሰሁት ይኸው በስቼዋለሁኝ። አሁን እንግዲህ ውሃውን ይታያችኋል። አጋጣሚ ሆኖ እንግዲህ ይሁት ከስር የሚወጣው ይታያችኋል። የሆነ ነጭ ነገር አያችሁት? ያው ምንም አላስፈላጊ የሆነ ነገር ነው። ብዙም ነጭ ነገር የለውም፣ ቆሻሻም ብዙ የለውም። አጋጣሚ ሆኖ ንጹህ ቅቤ ነው። ያላችሁ ጽድት አለ። አሁን ጽድት ብሏል። ጽድት የመጨረሻ ጽድት ብሏል። ጽድት ብሏል። በደንብ አሪፍ ሆኗል። ያችንን እንደዚህ እንደሚመስል
ሲያምር! ይታያቸዋል። ነጭ ነገር ነው እንዳለ፣ ብዙም ቆሻሻ የለውም ለነገሩ ቅቤ። አሁን ደግሞ እዩት እስኪ ምንድን ነው እሱ ከውስጡ እንየው እስኪ። ይታያቸዋል። ይሄ ነጭ ነገር ካነጠር ነው በኋላ እላዩ ላይ የሚቀር የሆነ ነጭ ነገር አለ፣ አይቡ የሚመስል ነገር። እሱ ነገር ነው ይታያቸዋል። 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 ይሄ አሁን አስቡት። ይታያቸዋል። ይሄ አሁን ቅቤው ላይ ነበረ እንትን የሚለው ያው ከስር ያለውን ቆሻሻ ያው ትንሽም ቢሆን ነው። አያችሁት? ይሄን ይመስላል። ሲነጎር ቆሻሻው ሙልጭ ብሎ ይወጣል። ንጹህ ቅቤ ነው ማለት ነው። አያችሁ? አሁን ንጹህ ቅቤ ነው ማለት ነው የምናነጥረው። አያችሁ? ጽድት ያለ ቅቤ ሆኗል ማለት ነው። በደንብ የጸዳ ቅቤ ሆኗል። ምንም ቆሻሻ የለበትም። በቃችን አሁን አብረን እናነጥራታለን። ቅቤ ለማንጠር እንግዲህ እኔ የምጠቀማቸው ቅመሞች እነኚህ ናቸው። አብሽ አንድ የሾርባ ማንኪያ ነው። ኮሰረት ትንሽ በርከት አደርጋለሁ። እኔ ኮሰረት በጣም ቅቤ ያጠፍጣል። ኮረሪማም እንደዛው በርከት አደርጋለሁ። በልኬት አይደለም፣ እየተፈለፈለ ነው፣ ተፈልፍሎ የተቀመጠ ስለሆነ ልኬቱን ማወቅ አልቻልኩኝም። ስለዚህ ትንሽዬ ጥቁር አዝሙድ አደርጋለሁ። አሁን እነኚህን ዝም ብለን አይደለም የምንጨምራቸው፣ ታያችኋል። አሁን እነኚህን የምንጨምራቸው አመስ አመስ ስናደርግና ከዛ በኋላ ፈጭተን ቅቤውን ስናነጥረው እንጨምራለን ማለት ነው። አሁን አምሼ ቅመሞቹን ፈጭቼ ይዤ እመጣለሁ። ተከታተሉ። በነገራችን ላይ ተመልካቾቼ ሙያ እንደ ባለቤቱ ነው ይባላል እና ምንድነው እሱ፣ ለምሳሌ አሁን ነጭ ሽንኩርትና ዝንጅብል የሚጨምሩ ሰዎች አሉ። እኔ ግን ነጭ ሽንኩርትና ዝንጅብል አልጨምርም። ምክንያቱም ምን ይሆናል መሰላችሁ? አሁን ይሄ ቅቤ በእነኚህ ቅመሞች ብቻ ካነጠርኩት ገንፎም ጨጨብሳም ምንም ነገር ማድረግ እችላለሁ። ነጭ ሽንኩርትና ዝንጅብል ከተጨመረ ግን ለወጥ ነው፣ እኔ ለወጥ ብቻ ነው የሚሆነው ብዬ ስለማስብ ለዛ ነው እነኚህን ቅመሞች ብቻ ማድረገው። በእነኚህ ቅመሞች ግን ከተነጠረ ምንድን ነው የሚሆነው? ለወጥም ይሆናል፣ ለክትፎም ይሆናል፣ ለሁሉ ነገር ይሆናል። ስለዚህ ነጭ ሽንኩርትና ዝንጅብል የምትጨምሩ ሰዎች አላችሁ፣ እናንተ በሙያችሁ መቀጠል ትችላላችሁ። እኔ ግን እነኚህን ነገሮች ነው። አሁን እነኚህ ነገሮች ለወጥም ይሆናሉ፣ ለአጥሚትም ይሆናሉ፣ ለገንፎም ይሆናሉ፣ ለጨጨብሳም፣ ለሁሉ ነገር ማድረግ ይቻላል እነኚህን። ምክንያቱም አሁን ዝንጅብልና ነጭ ሽንኩርት ከገንፎ ጋር በፍጹም አይስማማም፣ ከጨጨብሳ ጋርም በፍጹም አይስማማም፣ ከአጥሚት ጋርም በፍጹም አይስማማም። ስለዚህ ዝንጅብልና ነጭ ሽንኩርትን ማልጨምርበት የኔ ትልቁ ምክንያቴ ይሄ ነው ማለት ነው። ስለዚህ የኔ ቅመሞች እነኚህ ናቸው ማለት ነው። እናንተ ተከታተሉ። አብረን እንግዲህ ቅቤያችንን እናነጥራለን ማለት ነው። መታመስ ያለበት መቆላት ሳይሆን መታመስ ያለበት ማለት ነው። እየበቃው ነው። ኮረሪማውን አምሰናል፣ አብሹንም አምሰናል። ጥቁር አዝሙድ ብዙም እሳት አይፈልግም። እንደዚህ ይደረግና እንዲች ተደርጎ እንዲች ይደረግና ኮሰረቱ ትንሽ እንደው ለእንትን እንጂ ጥሬውን ነው። ኮሰረት ብዙ እሳት አያስፈልገውም። ሞቅ ሞቅ ብቻ እንዳይ ሞቅ ሞቅ ብቻ ይደረጋል።
በነገራችን ላይ ተመልካቾቻችን ኮሰረት ብዙ ጊዜ ሰዎች ሲጨምሩ ሳይ እንዲሁ እንዳለ ይጨምራሉ እና እንዲሁ እንዳለ አይጨመርም። እንዴት ይደረጋል መሰላችሁ? አሁን የኮሰረት ነው አይደለ? ይሄንን እንዲሁ የሚጨምሩ ሰዎች አሉ። እንዲህ አይጨመርም። ምክንያቱም ቅባቱን ቅቤውን ይጠጣብናል። ስለዚህ እንዲህ አድርገን እንዲችሽት እንዲች አድርገን ታያችሁ። እንዲህ ነው የምናደርገው እንጂ ዝም ብሎ ድፍኑን አይጨመርም። ኮሰረት ኮሰረትን ጨምሬያለሁ። ቅድም ያመስናቸውን ቅመሞች ይኸው አንድ ላይ ቀላቅዬ ፈጭቻቸው ነው። ሽርክት ማለት አለበት፣ ምክንያቱም በጣም ከደቀቀ ከቂቤው ጋራ ጥርት ብሎ አይለያይልንም እና ይህንን አሁን እንጨምራለን ማለት ነው። ለ2 ኪሎ ቅቤ ሁሉንም የምጨምረው ልቀንስ አስቤ ነበረ፣ ግን መቀነስ አይጠበቅብኝም እና ስቶቭን በጣም ቀንሼዋለሁ። ቀስ ብሎ ልክ እንደ ከሰል እንዲያነጥረው ማለት ነው። እኔ እንደዚህ ነው የማጠለው። ድስቱን አውጥቼ ሳጠል ይሰርቅብኛል ብዬ ስለማስብ በማጥለያ እንደዚህ ነው የማጠለው። ሰላም ጤና ይስጥልኝ። እንዴት ናችሁ ተመልካቾቼ? ቅቤያችን እንግዲህ ያው ደርሷል፣ ረግቷል እና ይሄን ይመስላል። አነጣጠሩን እንደተከታተላችሁት ነበረ። አልቆ ረግቶ ደግሞ ይሄን ይመስላል። ንጹህ ቅቤ መሆኑን የምታውቁት እንደዚህ አሸዋ ሆኖ ነው የሚቀመጠው እና ለምንም ነገር ልትጠቀሙት ትችላላችሁ። ለምንም ነገር እና ስለተከታተላችሁኝ አመሰግናለሁ።